እንጀራዬን እንጋግር ቤተሰብ። እሺ አነሳችሁ ስትጋግሩት እንደዚህ አሪፍ እንጀራ ይሆናል ማለት ነው። ጤፍ ነው የሚመስለው ሲታመስ። እና አልጠቀምም። እርሾ አንዴ ብቻ ነው፣ አንድ ዙር ብቻ ነው እርሾ የካሜራውን የተጠቀምኩት። ከዛ ውጭ ግን በራሱ በሊጡ እርሾ ነው የምጠቀመው። መጥበሻዬ ነው አንዴ ብቻ በዘይት ካሰስኩ በኋላ ድጋሚ ዘይት አላረግም። ዝም ብዬ በሶፍት ብቻ ነው ማሰሳው። ይሄ መገገሪያ ውሃ መጠጫ ነው። ግን ሊጡን ደግሞ ቢያንስ ትንሽ ወፈር ብታረጉት አሪፍ ነው። ፍርኖ ዱቄት ስለሆነ እና ይሄን ይመስላል እንጀራችን። በጣም ለስላሳ ነው እና ሞክሩት። እሺ ከዚህ በፊት አሰራሩን አልተናገርኩም ነበረ፣ ለዛ ነው። አምሳ አድርጋችሁ ሞክሩት። ቆንጆ እንጀራ ነው የሚሆነው። ለስላሳም ነው፣ በቃ ደስ ይላል ማለት ነው። ያዚህ ብዙ እንትን ስለማይ ቶሎ ነው የምጨርሱት። እና ሞክሩት። እሺ በቀዝቃዛ ኩታችሁ፣ በቀዝቃዛ ማለት ውሃው ቀዝቃዛ በጣም ሳይሆን ኖርማል ውሃ ይላ በጣም ሙቅ ሳታረጉ ታቦኩት። መልሳችሁ ደግሞ በቀዝቃዛው አቅጥናችሁ ስትጋግሩት እንደዚህ አሪፍ ይሆናል ማለት ነው። ለስላሳ እንጀራ ነው የሚሆነው። ያው ፍርኖ ዱቄት ስለሆነ በአብሲት ስለሆነ አብሲት ስለማያስፈልገው በቃ ታቦኩታላችሁ። በአንድ ቀን ማታ አብኩታችሁ ብታድሩ ጠዋት ይቦካል። የመጀመሪያ ቀን ያው በእርሾ ስለምታቦኩ እናንተ አንድ ማንኪያ የሻይ ማንኪያ ይሄም በሷ አንድ እርሾ አርጋችሁ ብታወቁት አሪፍ ነው። ትንሽ ጨው አርጉበት ማለት ነው እና አሪፍ ነው። ሞክሩት፣ ትወዱታላችሁ። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ? የሰሞኑን ምግብ የለም እየሰራው አይደለም እና እንጀራዬን ጋግሬ ስለጨረስኩኝ ለምሳዬ እንቁላል በቲማቲም ሰራ ነው። አልተቻለም እኮ ሰሞኑን እሰራለሁ ምግብ ግን ምንም መቅረጽ አልቻልኩም። ግማሽ እየሆነ በቃ መኮሰት አልቻልኩም። እና ቆንጆ በርበሬና ቀይ በርበሬ ማለት ደሙዴ እና ሲገበይ ነው ቃሪያ ያለችኝ ላይ ሰዓት አይኖርም ሲሰራ፣ ወይ አንድ ሰዓት ወይ አንድ ተኩል ነው ግዴታ ቶሎ መድረስ ያለበት። በቃ እየቸኮልኩ ስለምሰራ በመሀል አይመቸኝም፣ በዛ አቋርጣለሁ። አሁን እንኳን በራሴ ሰዓት ይሻላል ነው ሳይቀረስ ከሚቀር አንዳንዴ እንደዚህ ለራስ ሲሰራ መልበስ ይሻላል። ቪዲዮ ሳይቀረስ ይቀር ለቻናል ጥሩ አይደለም። ቤተሰቦች ታውቃላችሁ አሰራር ቤት እንደዛ ነው። ግን የአረቦች አሰራር እና ደርሷል ማለት ነው። እንቁላላችን እነሱ ጋር ቢያንስ ለአረቦቹ ሲሰራ ሽንኩርት አይጨመርም። አሁን ላይ ሲሰራ ሽንኩርት አልጨምሩም። በዛ ላይ እንደዚህ ድርቅ ማለት የለበትም። ቲማቲሙ ውሃ እያለው ነው የሆነ የሚወዱት እነሱ እና ለራሴ ነው እላችኋለሁ። እንደ ኢትዮጵያ ይጫ ያንሰኛል እና ኑ እንብላ ምሳ እና ቤተሰብ ምሳችን ደርሷል። ኑ እንብላ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። እንጀራዬም አሪፍ ነው እና እየሰራችሁ ብሉ፣ ጋግሩ። እሺ
እንጀራ እየጋገራችሁ ብሉ።